ክርስቲያን ነኝ ብሎ በክርስቶስም የተጠመቀ ቢኖር ነገር ግን የክርስቲያን ስራ የማይሰራ ሰው ቢኖር ነው ኢኮኖሚቱ ክርስቲያናዊ እሱ ክርስቲያን ተብሎ ነው የተጻፈው። ያ ማለት ሃይማኖት አለው ነገር ግን ምግባር የሌለው ሲሆን ማለት ነው። ሃይማኖት ስላለው ተጠምቋል። ተጠምቆ ግን የጥሙቃን ስራ የማይሰራ ሆኖ የተገኘ እንደሆነ ከአሕዛብ ያላነሰ ስለሆነ ያው መግቢያው አንድ ስለሆነ ሃይማኖት ስላለው ብቻ ይድናልን ብንል መጽሐፍ አይልም እንደዚያ። ሃይማኖት ስላለው ብቻ የሰው ልጅ ሊድን አይችልም። ሊድን የሚችለው ምንድነው? ሃይማኖትና ምግባር ሲስተካከሉለት ወይም ሲኖሩት ነው ሊድን የሚችለው። ፋኖስ ብቻ ስላለ መብራት ማብራት ትችላለህ፣ ዘይት የለህምና አትችልም። ዘይት ስላለ ብቻ ደግሞ ፋኖስ ከሌለ መብራት ልታበራ አትችልም። ሁለቱን አስተባብረህ ይዘህ መገኘት ይኖርብሃል ማለት ነው። ይሄ ማለት ሃይማኖት ከምግባር፣ ምግባር ከሃይማኖት አስተባብረህ ይዘህ መገኘት ይኖርብሃል።